ኃጢአታችን እንዲሻር ስለኔ ስለ ቆሻሻው ኃጢአተኛ ይቆማሉ ጻድቃኖች። ለምን እናፍራለን? እኛ ኦርቶዶክሳውያን እርሱ እንዳይኖሩ ሞት ከልክሏቸዋል ይላል መጽሐፍ ቅዱስ ላይ። ግን የማይሞት ዘላለም የሚኖር የእግዚአብሔር ልጅ በሆነ በክርስቶስ ኢየሱስ ካመንሽ አብ ፊት ሁሉ ጊዜ ይታያል። አቆም ማለት ላንቺ መዳን ነው። ስለ መዳን ትደጋግመዋል። ክርስቶስ ነው የዘላለም ሕይወት። ሄድና ትንትበዳ አቤነዘር የምትባል ኢየሱስ ክርስቶስ እኔ በቀር ወደ እግዚአብሔር መንግስት መግባት አይቻልም ስላለ በክርስቶስ ኢየሱስ ካልሆነ በቀር እግዚአብሔር አንቺን አይቀበልሽም እኮ። ወደ እግዚአብሔር መንግስት እናንተ ጨርሳችሁ ገብታችኋል። እኛ አላልንም፣ ኦርቶዶክሳውያን አላልንም። ገና ብዙ ጉድፍ አለብን። ጀግኒዬ በክርስቶስ ኢየሱስ ካላመንሽ እንደዚህ እርግጠኛ አትሆኝ። ክርስቶስ አትበለኝ፣ ወደ ጴንጤኛ ትሄድ። ጀግኒዬ በኢየሱስ ታምናለህ? አትበለኝ ሸይጣን። ይቅርታ ጀግኒዬ። ማርያም ሳይታክታችሁ ማርያም በኢየሱስ ክርስቶስ ታምኛለሽ? ምን አገባ ምላስ ማለት ነው። ጠብ ያደርጋል። እባቦች ታስጠሉ። ስኬት እንዴት ነው? መኒ ነው ራሳቸው የሸጣችሁት አይደል? ዘላለም ሕይወት ነው። ሆዴ በላው። እግዚአብሔር ልጁን ስለሰጠን እኛ ደግሞ ራሳችንን እየሰጠን ነው። መጽሐፍ ቅዱስ ላይ እኔ ሞቼ ክርስቶስ በእኔ ሕያው ሆኖ ይኖራል ነው። በቃ ካለ እናንተ ልክ የለም አይደለ? ልክ ኢየሱስ ክርስቶስ ሰው ልክ ሆኖ አያውቅም። እግዚአብሔር ጋር ትወያያለህ አይደለ? ቅርብህ ነው ላንተ። እግዚአብሔር ልጆች በእግዚአብሔር መንፈስ ይመራሉ ነው የሚለው። ኤኒ ታይም እግዚአብሔር መንፈስ ከኔ ጋር ስላለ እግዚአብሔርን ሰምቼ ነው ምንም አይነት ነገር። ኤኒ ታይም አንተ ብቁ ነህ። በቃ ሆነ ብለህ የሰጠክ ሰርቲፊኬት ማን ነው? ኃይልን እንደሚሰጠኝ በክርስቶስ ኢየሱስ ሁሉን ይችላለሁ ነው የሚለው መጽሐፍ ቅዱስ ላይ። ሰው እኔ ሁሉን ቻይ ነኝ። ሁሉንም ለመቻል ከፈለግሽ ካለሽበትም ኃጢአት ካለሽበትም ድካም ነፃ ከፈለግሽ ካለሁበት ኃጢአት ለመንጻት ጴንጤ መሆን አለብኝ። ጴንጤ መሆን የለብሽ። ምንድነው መሆን ያለብኝ? በእግዚአብሔር ልጅ አምነሽ ነፃ መውጣት ትችላለሽ። ጥንብ ነገር ነህ እንዴ በእናትህ? ብለስ ዲን ጂሰስ ኔም